የት ተመክሮሽን አብሪ እስኪ የመስከረ ወተረጋውን ይዘሽልኝ ነው ነገ እንኳን ማለት ነው ነገ ከሰዓት እስከ ነገ ወዲያ ሰራተኛ አይደለም ሸቃላ አይደለም ዛሬና ነገ ነገ ከነገ ወዲያ እንመለሳለን ወደ ቦታቸው። እስከዛ ስለዚህ እኛ እንደዚህ የሚቀበል ዛሬ አለፈልኝ እያለች ያው መጠረቅ ጀምራለች። አለ እንደመቼም አያልፍኝ ምን አባቱ ያልፋል። የሚያልፍ ነገር የለም። ዘናኔ ምስኪን ነው በእኛ ሀገር በአማርኛ በረኪና ይባላል። ጋይስ በበረኪና ከትጌታሙት ያጥቤ መስራ አመጣለሁ። አነሳችሁ ተራ ሰራ ተስታስ አይተረፈል አንቺ ተረፈልሽ ለምን ከዚህ ጀምራችሁ ዛሬ አንደኛ ነገር ተለፋ አጥቤ ይሄ ሰርፕራይዝ ማን አገኘቱ ሰው በቃ የወር አስቤዛ ተችሎልሽ እናንተ ሙቀየት ክፈቱ እንጂ ምን ሐራናና እነዚህ ፋኖስ ሀቢብቲ መስከረም ዛሬ እኮ ኢንተርቪው ልታደርግ ነው የመጣችው። መዳም ማንም ሰው ምክንያቱም ዛሬ ቀኔ ነው። ቤት እንደፈረደበት እጅ ጸጉር ተብላ እኔ ገረመኝ እኮ ዘል ብላ የገባችው ውሃ ውስጥ አይገር ነገ እንደዛ ታደርጋለች ብሎ ማነስ ታድረኛለች ብላ ነው እንደዛ ውስጥ የገባችው። ከዛ እኔ እኮ ዶናቱ ወረወርኩላት። ዶናቱ ወርውሬለት ከዛ ሼካ ያዘችው።
እጆ ወደ ላይ ዘላ መግባት እኮ ነው የሚገርመኝ። እንዴት እንደዘላ አዘላላው ማርያምን የሚችሉት እራሱ እንደዚህ አይገቡትም። እሷ ሙሽኪላ እንደሚችል ሰው እንዳሰልጣኝ እኮ ነው የገባው። ወላ እንዳሰልጣኝ ነው ግብት አለች። ወላ ለዛ እኮ ነው እሷ እኮ ጠለብ ባትልም ወሊ ጠለብ ያደርጋት ከዛ ነው እንጂ ማለት ነው። እውነት ለመናገር እናንተ ግን ልጅቷን እኮ እሷ ልጅ ያወጣቻት ጉልበቷ አልጀም ጨምሯለት ነበረ። ከዛ ልጅቷ ከወጣች በኋላ ነው ወደታች ለራሷ ገባችው። ጉልበቷ ጠፋ። ፍራች ሌላ ምን እንዳረገችሽ ቅድም ታረግታ አልሄድም አላለችም። ስሜን እንግርሽ ከዛ አረግታ ተመለሽ ያለ አልሄድም አላለችም። ከዛ መጣችና ቀረው እኮ አለችን እና መኪያ ከዛ ሌላ ምን ነው ዘጋ ተገትራ ቆመች። ሌላ ምን ነው ዘጋ ተገትራ ቆመች። መስኮቱን እያች ተገትራ ቆመች። ተላጅ ውስጥ አስገቢ እኮ ነው ያለችው። ይወጣች ያላለችው መገለም ተላጅ ውስጥ አስገቢ ቦክስ ደስ ድቀመጥ ዛሬ ከትናንት ጀምሮ ቫኬሽን ትሄጃለሽ ተባልኩ። እኔ የመዳም ቀን ነኝና ቫኬሽን ትሄጃለሽ ሲባል አንድ አሮጊት ትናንሽ ሸማ ነበሩ ቤት ውስጥ። እነዛ ሸማዎች ወይም በልቱ ነው ያውቁት። አሁን እንሄዳለን፣ አሁን እንቀራለን፣ አሁን እንተኛለን፣ አሁን እነሳለን። በቃ ልብሽን ስክል አደረጉት። አንድ የፌስታል ወረቀት ነበረች። ወረቀት ልብስ ማስቀመጥ ያቺን ሁለት ቢጃማና አንድ ነገር ላይ አስቀመጥኩበት። ያቺን ውስጥ ሳስገባ ወደ ክላስ ስመለስ ወደ መኪና እግዚአብሔር ጸራት ነው ወደ እዛ ቫኬሽን መጣ። ቫኬሽን ስመጣ መጣ ታድራለን ተብሎ ከዛ ቆይተን ተደስቼ ሳጨርስ እንሄዳለን አለች። አሮጊቷ ማለት ነው ህፃን ነው። ከዛ ከመካከላቸው ከአራት ጓደኞች አንዲት ጓደኛ ነበር ስለሚመኘት እየተጨነቀች ማለት ነው። ተጨነቀች እኛ መጨነቅሽ ተባለ። መኪና ውስጥ አምስት ነን ዘነጋለሁ የአዲስ ከዛ ከጓደኞች መካከል ሁለቱ ሂደው እናጣራ ብለው ቀረቡ። ሳይበቁ ሄድሽ ይሉኛል። እነሱ ደግሞ ልባቸው የተመታ መጣ ሄድሽ ትሄጃለሽ ትመጣለች ሲሉ ከዛ በስተ መጨረሻ ቀረቡ። ከዛ ልጅ ቁማት ደግሞ ይቀሩና ላይ ብላት መስኮት በመስኮት ባያት አትንቀሳቀስ አቋቋፍታለች። እቺ ናዘች ዋሪውን አይታ ለበሰች ደግሞ ቅጣል አይነት ዛሬ ቀን ተበላሽተው በግማሽ ተደሰቱ በግማሽ ጉድ
አልሐምዱሊላህ አለም አልሐምዱሊላህ ስንት ይሄን ያጣለ ስንት ያጣ እኔ ረጅም ምሳሌ መስል ዳይት ምሳሌ መስል የለኝ እንዲስተውና ለራሴ 49 ኪሎ መጨመር ፈልጋለሁ። እውነተኛ ሲል ስላቸው እውነተኛ ሲል ይሄ ነው። እኔ ምንም ሰላም ወይ ቆይ አንቺ እኮ ልትስናኒ አይደል የመጣሽው? እና ታዲያ ምን ነው አንዴ ብረት ድስት ጠቢ አንዴ ጥረጊ የሚሉሽ ኳላ ምን ታደርገዋለሽ? እኔ ደግሞ ልማድ መስሎብኝ ያው ትእዛዝ ማከብራል ቤቱ እንደዚህ ሲሆን አልወድም። ለዛ ነው እኔ እኮ ደግሞ አለም ዛሬ ከኩሽና ወጣለች አለፈለት ስለት እዚሁ መጥተሽ ኩሽና ውስጥ ተቀመጥሽ። ቤት ያላጠቁት ብረት ድስት ቅርቅር ይለኛል። አንድ ጓደኛዬ ብቻ እሱ ያው አቤት እዛ ጋር ተደርድሮ አለ እኮ አንድ ብቸኛ እንደኔ የማያርፍ ድስት አለ። ሁሌም ያርፋል። አንድ ቀን የሚሰራበት አንድ ቀን ቤት ውስጥ የመጣሁት ድስት አለ እኮ በመሰረቱ እዚህ አለም ሹፊኒ شوي شو لابسه بردات يروح عند مامتي حبيبتي مامتي تبي تشرب دوا بعربي بكلم عربي ما بعرف انجليزي وامريك ما بعرف روحي اشوف هاي كمان